የመጥምቀ መለኮት ቅዱስ ዮሐንስ ጽላት እዚህ ዋሻ ውስጥ ነው የተገኘው። ሆኖ እንደ መቅደስ እንደ መንበር ተባለው ይሄ ዋሻ የመጀመሪያ አንደኛው ብቻ ዋሻ ነው እንጂ ቦታዎች እነዚህ ኧረ ተው በጎቹን አታስቸግሩ። በጣም የሚገርም ቦታ ላይ ተገኝተናል ዛሬ። በጣም ልዩ ስፍራ ነው ያለነው በጉራጌ ክልል ውስጥ የቆጠር ገድራ ቅድስት ኪዳነ ምሕረት ገዳም ደርሰናል። ልንገባ ነው። ውስጥ ስንገባ ደግሞ ሙሉ የቤተክርስቲያኑን አገልግሎት ስራውን ሁሉ ነገር እየተደረገ ያለውን ነገር እናሳያችኋለን። አብራችሁን ቆዩ። እናመሰግናለን። ዛሬ እንግዲህ በጣም ለየት ያለ ስፍራ ላይ ነው ያለነው። ከአዲስ አበባ 208 ኪሎ ሜትር ርቀት ላይ በቆጠር ገድራ ቅድስት ኪዳነ ምሕረት ገዳም ተገኝተናል። በጣም ልዩ ስፍራ ነው። በትላልቅ ደኖች የተከበበ እጅግ በጣም ልዩ ስፍራ ነው። ይህ ስፍራ በደንብ አሳያችኋለሁ። አሁን ገና ወደ ገዳሟ እየገባን ነው። አዲስ የሚሰራ ትልቅ ህንጻ አለ። ብዙ ዋሻዎች አሉ። የመጥምቀ መለኮት ቅዱስ ዮሐንስ የቃል ኪዳን ታቦት ከዋሻ ውስጥ ነው የወጣው። በኦሪት ጊዜ መስዋዕት ሲሰዋበት የነበረ መሰዊያው ሲሰዋበት የነበሩ እቃዎች እዚሁ በዋሻ ውስጥ ተገኝተዋል። በጣም ልዩ የሆነ ገዳም ነው። እጅግ ታሪካዊ ገዳም ነው። በጣም እንግዲህ በጉራጌ ውስጥ 208 ኪሎ ሜትር ርቀት ላይ ከአዲስ አበባ ተነስተን ወደ አገናን አልፈን በፍቅር ውሃ በኩል ታጥፈን ያገኘነው ስፍራ ነው ማለት ነው። በጣም ደስ ይላል። እግዚአብሔር ይመስገን። በደንብ አሳያችኋለሁ። አብራችሁን ይቆዩ። ጽዶቹም የሚጠቀሙት የሚቆዩበት ደኑ የሚቆይበት የሚጠቀምበት በነገራችሁ ላይ አሁን ወደ ጸበሉና ወደ ዋሻዎቹ እየወረድን ያለ ነው። ከዚህ በፊት አንድ ጊዜ እዚህ ስፍራ ላይ መጥቻ ቃለው ዋሻ ውስጥም ገብቼ አይቻ ቃለው። በጣም የሚገርም ዋሻ ነው ያለው። የመጥምቀ መለኮት ቅዱስ ዮሐንስ የቃል ኪዳን ታቦት የወጣበት ዋሻ ውስጥ ገብቻለሁ። በጣም የሚገርም ነው። ውስጥ የሚገርማችሁ ጸበሉ ውስጥ በቀስተ ደመና አባቶች ልክ በቅዳሴ ሰዓት ላይ ጸበሉ መጀመሪያ በእንተና በዳርና በዳር ላይ እንደዚህና እንደዚህ በዋሻውና በዋሻው ላይ እንደዚህ ዙሪያውን በግድግዳውን ታኮ የሚወርድ የነበረው ጸበል ልክ ቅዳሴ ሰዓት ላይ ጸበል በሚያስፈልግበት ሰዓት ቀጥ ብሎ ወደ ታች እንደሚወርድ አባቶች ተናግረዋልና እጅግ በጣም ደስ የሚል እና ታሪካዊ ስፍራ ነው። በዚህ ሰዓት ወደ ጸበሉ እየተሻገርን ያለ ነው። በጣም እንግዲህ ደስ የሚል ስፍራ ነው። እውነት ለመናገር በጣም ልብን የሚያረጋጋ እጅግ በጣም ደስ የሚል በጽድ የተከበበ ይሄ ለሱባኤ የሚሆን ስፍራ። አሁን ምናልባት የሱባኤ ቦታዎች በጣም ለወደፊት ይሄ ቦታ ቢታወቅ በጣም ልዩ ነው የሚሆነው ብዬ አስባለሁ። እንግዲህ በዚች ድልድይ ላይ ልንሻገር ነው። ነገር ግን ጠንካራ ነው። እውነት ለመናገር ጠንካራ ነው። በጣም ከባድ ወፍራም ጽድ ነው ያደረጉበት እና ይህ ስፍራ እውነቱን ስነግራችሁ ለሱባኤ እግዚአብሔርን ለሱባኤ የሚሆን ስፍራ ነው። ተመልከቱት። በቃ ጫካ ብቻ ነው። አንድ እናንተ ራሳችሁ የምታወሩትን አቋርጣችሁ ጸጥ ካላችሁ ምንም ነገር አሰሙም። ከወፎች ጭጭጭጭጭጭጭጭ የሚል ከወፎች ድምፅ ውጪ ሌላ ነገር ምንም የማይሰማበት እንዴት ደስ እንደሚል እግዚአብሔርን በጣም ልዩ ገዳም ነው። እዚህ ስፍራ ላይ ሱባኤ መያዝ ብትፈልጉ በ16 በጾመ ፍልሰታ ሱባኤ መያዝ ብትፈልጉ ቦታው ክፍት ነው። ማረፊያ ቦታዎች ይዘጋጃሉ። በልዩነት እዚህ ስፍራ ላይ ማሳለፍ ትችላላችሁ ማለት ነውና በጣም ነው ደስ የሚለው። በቃ ሐሴት የምታደርጉበት ገዳም ነው ይሄ ገዳም። እንዴት ናችሁ? ደህና ናችሁ ወይ? ልጆችሽ ናቸው? እዚህ አካባቢ ነው የምትኖሪው? በጣም እድለኛ ነሽ። እኛ ከሩቅ ቦታ እዚህ ቆጠር ገድራ ኪዳነ ምሕረትን ልንጎበኝ ከአዲስ አበባ ነው የመጣ ነው እና እናንተ ደግሞ እዚሁ ነው ገዳሙ ላይ በአቅራቢያ እየኖራችሁ ያላችሁትና እንዴት ነው ገዳሙ? ለእናንተ ትልቅ በረከት ነውና በገዳሙ ደስተኛ ናችሁ? እሺ፣ አጭር መልእክት ካለሽ አጭር የምታስተላልፊው ስለ ገዳሙ ማጠቃለል። በጣም አሪፍ ነው። እኛ የተባረክን ነው እዚህ ገዳም ውስጥ እድለኛ ነን። በጣም ደስ የሚለን በ16 በፍልሰታ ምናምን አሁን ሰዎች ቢመጡ በቃ ምንም ሰላም የሆነ ስፍራ ነውና በጣም ደስ ይላል ቦታው። ሌላ ቦታ ላይ ካሉ ቦታዎች በጣም የተለየ ነው። በደን በጽድ የተከበበ ነውና በጣም ደስ ይላል። ስለዚህ
የምትጋብዢው መተው ሰዎች እዚህ ቦታ ላይ እንዲጎበኙ ነው። እሺ እናመሰግናለን። በርቺልን። የልጆች እናት ነሽ። እግዚአብሔር ያበርታሽ። አሜን አሜን። እናንተ ሰላም ግቡልኝ። እሺ እናቴ። ተመልከቱ። ይሄ ቤተክርስቲያን አይደለም ቤት ነው፣ ግን ቤተክርስቲያን ነው የሚመስለው። ቤት ነው ግን ቤተክርስቲያን ነው የሚመስለው። ያው እዚህ አካባቢ አንዳንድ አማራ ክልሎች ላይም አንዳንድ እንደዚህ አይነት ቤቶች አሉ። ከላይ መስቀል ያደርጋሉ። ግለሰቦችም ጫፍ ላይ መስቀል ያደርጋሉ ቤታቸው ላይ። በነገራችሁ ላይ ይሄ ዋሻው ያለበት አናቱ ላይ ከዋሻው ከስር ዋሻ ነው። ዋሻው ከላይ ጫፍ ላይ ነው። ይሄ ቤት የተሰራው ቤተክርስቲያን ሳይሆን ቤት ማለት ነው። ይሄ ቤት የተሰራው ማለት ነው። እና በጣም ደስ ይላል። ያው ታሪካዊ ይዘት አለው። የጉራጌ ጎጆ ቤትን የሚመስል ሆኖ ግን ያው በቆርቆሮ ነው የተሰራው። ያው ለዝናብ ለምናምን ለአንዳንድ እንትኖች ተብሎ ጎጆ ቤት እንዲመስል የሆነ ቆርቆሮ ቤት ማለት ነው። የጎጆ ቆርቆሮ ቤት ነው። በጣም ደስ ይላል እውነት። በጎቹን ኧረ ተው፣ በጎቹን አታስቸግሩ። አንተ የታሰሩ በጎች ናቸው፣ ተዋቸው፣ አታንገላቷቸው። ይሄ በጣም እያስቸገራቸው ነው በጎቹ። እሺ ተወዳጆች እንደምን አላችሁ? አሁን ወደ ዋሻ ውስጥ ልንገባ ነው። አብረን እንገባለን። ምናልባት ጨለማ ሊሆን ይችላል፣ ግን ጨለማ ውስጥም ቢሆን እየሄድን ድምጻችን ይሰማችኋል። ከመግቢያው ጀምሮ እናሳያችኋለን። አብራችሁን ሁኑ። አንድ ጊዜ ከዚህ በፊት ገብቻ ቃለው እዚህ ዋሻ ውስጥ። ይሄ እንደምትመለከቱት ይሄ እንሰት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሺ ይሄው ወደ ዋሻው ልንገባ ነው። የመጥምቀ መለኮት ቅዱስ ዮሐንስ ጽላት እዚህ ዋሻ ውስጥ ነው የተገኘው። ይህ ስፍራ የመጥምቀ መለኮት ቅዱስ ዮሐንስ የቃል ኪዳን ታቦት የተገኘበት ስፍራ ነው። አብረን ወደ ውስጥ እየገባን እናያለን። በጣም የሚያስፈራ ነው፣ ግን ሁላችንም ወደ ውስጥ ገብተን እናያለን። የመጥምቀ መለኮት ቅዱስ ዮሐንስ የቃል ኪዳን ታቦት እዚህ ዋሻ ውስጥ ተገኝቷል። ያለነው ቆጠር ገድራ ቅድስት ኪዳነ ምሕረት ገዳም ነው ያለነው። አብራችሁን ሆኑ። በጣም ነው የሚያስፈራው ስፍራው። በዚህ እንገባለን። ይሄ ቤተ መቅደስ የነበረበት ስፍራ ነው። የቃል ኪዳን ታቦቱ እዚህ ስፍራ ላይ ነው የተገኘው። ይህ ስፍራ የምትመለከቱት የቃል ኪዳኑ ታቦት እዚህ ስፍራ ላይ ሆኖ እንደ መቅደስ እንደ መንበር እዚህ ስፍራ ላይ ይጠቀሙት የነበረ ነው። በዚህ በኩል ቤተልሔም ነበር አይደል አባቴ? በዚህ በኩል ቤተልሔም ወደዚህ ውስጥ ነበረ። እንደምትመለከቱት ጸበል ቤት በኩል ነበር የሚፈልቅላቸው። እዚህ ውስጥ ነው የሚወርደው። በቃ ሰጣ በዚህ ይፈልቃል። በዋናነት በፍልሰታ ቤታችን ሱባኤ ይዘው ከፍተኛ ችግር ያለባቸው ሰዎች ከዚህ ጸበል አውጥተው በሚጠቀሙበት ጊዜ ከፍተኛ በሽታ የያዛባቸው ሰዎች ይድናሉ ማለት ነው። ከዚህኛው ጸበል ወስደው በሚጠቀሙበት ጊዜ ማለት ነው። ግን ሱባኤ መያዝ አለባቸው። መጥተው እዚህ ጸሎት ማድረግ አለባቸው። ይሄኛው ደግሞ ጸበል የሚመጣው በፍልሰታ በእናታችን በፍልሰታ ጠብ ነው የሚለው ማለት ነው። ከዚህ ይመጣል ይመነጫል ማለት ነው። በዚህ ይወርዳል። ስለዚህ በዚህ እንደ መድኃኒት ነው የሚሰጠው ማለት ነው። ይሄ በቃ ሲቆፈር ምንድን ነው የተገኘው? አዎ እንዲሁ ነበር። አሁን ጸበል ያረፈበት ቦታ ነው ማለት ነው። አሁን እዚህ ውስጥ ምንም የተነካ ነገር የለም። ምንም ሲቆፈር ነው የተገኘው። ምንም በቃ እንደዚሁ ነው። ጽላቶቹ ነው የተገኙት፣ ቅርሶቹ ነው የተገኙት። አንዳንዶች ያልወጡም አሉ። አሁን ድረስም የእንጨት መስቀል ከዚህ ነው የወጣው። ስለዚህ ለምሳሌ ላብነት እዚህ ጋር ያልወጡም አሉ። አሁን የሚታዩ የቱ ጋር ነበር የእንጨት መስቀል? እዚህ ጋር ነው። ያው እንጨት መስቀል የነበረባቸው ቦታዎች እነዚህ ያኔ ሲጠቀሙበት የነበረ ነው። ኦኬ ያልወጡ ናቸው። እነዚህ የዛን ጊዜ የነበሩ ናቸው። ምንድን ነው ያልወጣ ማለት ታውተው? ኖ ይሄ የእንጨት መስቀል ነበር። የእንጨት መስቀሎች ነበሩ። ስለዚህ ከላይ ያለው እንትናቸው ስለወደቀ ወጡ እንጂ ዋናዎቹ ጉማጆቹ አሉ ለማለት ፈልጌ ነው። እነዚህ እዚህ ቦታ የመጥምቁ ዮሐንስ ጽላት የወጣበት እንዲሁም ደግሞ የኦሪት መሰዊያ የወጣበት የእንጨት መስቀሎች የወጡበት ሌሎች የብራና ጽሑፎች የወጡበት ቦታ ነው። ይሄ የተለያዩ ክፍሎች አሉት። ስለዚህ በፍልሰታ በተለይ በፍልሰታ በነሐሴ ጾም አካባቢ
እዚህ ቦታ ላይ ጸበል ከላይ ጠብ ጠብ ይላል። ያ ጠብ ጠብ የሚለው ጸበል ደግሞ በጣም ከፍተኛ በሽታ ያለባቸው ህመምተኞች እዚህ መጥተው ሱባኤ ከያዙ በኋላ ደግሞ ይሰጣቸዋል። ስለዚህ የዛ ጊዜ ሱባኤ ይዘው ከሆነ ደግሞ ከዛ በሽታው የማይድን ሰው ማንም የለም። እዚህ አካባቢ ካንሰር እንኳን ያለባቸው ሰዎች ለዚህ የፍልሰታ ጸበል ተሰጥቷቸው የእመቤታችን ድነዋል የዳኑ ሰዎች አሉ ማለት ነው። ከፍተኛ የሆነ ይሞታሉ ተብሎ ከሐኪም ቤት ያወጧቸው ሰዎች ኢቭን እንኳን በዚህ የኛ የኮሚቴ ቤተሰቦች የሆኑት እንኳን ከሆስፒታል ይውጡ መዳኛ የላቸውም ከተባለ በኋላ አምጥተው እዚህ ኪዳነ ምሕረት ላይ በፍልሰታ ያንን ጸበል ከሰጧቸው በኋላ የዳኑበት ሁኔታ ነው ያለው። በጣም ገቢረ ተአምር ያለው ቦታ ነው ማለት ነው። ስለዚህ እንደተባለው ይሄ ዋሻ አንደኛው ብቻ ዋሻ ነው እንጂ ሌሎች በርካታ ዋሻዎች አሁንም ቀጣይም ልንጎባኛቸው የምንችላቸው 7 ዋሻዎች አሉ ማለት ይሄ አንዱ ዋናው ነው ከሚጎበኙ ዋሻዎች ማለት ነው። የዛሬ ቆይታችን እዚህ ላይ ያበቃን። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ